በጣም ብዙዎቻችን የፈለግነውን ነገር የማናረግበት ምክንያት ፍርሃታችን ማለት ነው። ሁላችንም እንደምታውቁት ሁላችንም እግዚአብሔር የሰጠን የየራሳችን መክሊት አለን፣ ስጦታ አለን። ስጦታችን ደግሞ የሰጠን እንድናተርፍበት ነው እንጂ ቀብረ ነው ወደ ጥልቆ እንድንጣል አይደለም። ስለዚህ እያንዳንዳችን ውስጥ ስጦታ አለ፣ መክሊት አለ። እርሱን ደግሞ ለምንድን ነው አውጥተን ማንጠቀመው የሚለውን ነገር ዛሬ ከረንት ያድርገን የምናወራ ይሆናል። የማታውቁኝ ረገው እባላለሁ። ሶሻል ሚዲያ ላይ በተለይ ደግሞ ቲክቶክ እና ዩቲዩብ ላይ እናንተ የሚጠቅሙ ሀሳቦችን በማጋራት ነው የምታውቁኝ። ዩቲዩብ ላይ ቁም ነገር ለመከታተል የምትመጡ ሰዎች ከሆናችሁ ሰብስክራይብ አድርጉ። ዛሬ ባታደርጉ እርግጠኛ ነኝ ነገር ማድረጋችሁ አይቀርም። ብታደርጉ ደግሞ ምንም ስለማትጎዱ ሰብስክራይብ እያደረጋችሁ ወደ ዛሬ ጉዳያችን እንግባ ማለት ነው። እንግዲህ ዛሬ እንደናገርኳችሁ የምናወራው ስለ ፍርሃት ነው ማለት ነው። ብዙዎቻችሁ እውነቱን ለመናገር በጣም ነው የምንፈራው። በጣም ደግሞ የምንፈራው አምላክም ቢሆን በጣም ጥሩ እኮ ነው። ሰው ነው የምንፈራው። በጣም ብዙዎቻችን ሰው ነው የምንፈራው። ለምሳሌ እንትን ክሬት ማድረግ ስጀምር ማለት ነው እኔ ኦ ማይ ጋድ ውስጥ የነበረው ፍርሃት አትጠይቀኝ። ከምሬ ነው። በጣም ትልቅ ፍርሃት ነበር። እንትና ምን ይለኝ ይሆን፣ እንትና እንደዚህ ተናገረች ይለኝ ይሆን። በነገራችን ላይ ግን እኔ ምን አውቃለሁ መሰላችሁ፣ እዛን ጊዜ ይሄንን ኮንተንት ክሬት ማድረግ በጀመርኩበት ጊዜ የሆነ መክሊት ውስጥ እንዳላቃለሁ የሆነ በቃ የሚሰማኝ ነገር አለ። እግዚአብሔር ይሁን በቃ አውጥቶ የመናገር ኃይል እንዳለኝ በቃ ተናግሮ የማሳመን ብቃት አለኝ እና እሱን ነገር አውጥቼ መጠቀም እፈልጋለሁ። ማውራት ደስ ይለኛል። ሰዎችን በተለይ ደግሞ ማስተማር ማለት ነው። ያላወቁትን ማሳወቅ፣ የተናገርኩ እኔ ያወቅኩትን ለሰዎች ማሳወቅ በጣም ደስ ይለኛል። ማዳወጥ እወዳለሁ፣ መናገር እወዳለሁ እና እነሱ አይነት ነገሮች ውስጤ ስለነበሩ ማለት ነው ኮንተንት ክሬት ማድረግ እንዳለብኝ ተሰማኝና ልክ ኮንተንት ክሬት ማድረግ ልጀምር ስል ያዘኝ በቃ ፍርሃት ማለት ነው። ምን ልታረጊ ነው? የምኔ ነው። ምን ልታረጊ ነው? ከዚህ በኋላ ምንድነው የምታረጊው? እንትን ቢልሽስ እንትና ቤተሰቦችሽ ምን ይልሻል? እውነቴን ነው። ከቤተሰብ ጋር የሆነ ግጭት ሁሉ ነበር ማለት ነው። የጀመርኩት እንደው ቲክቶክ ላይ ሄዳችሁ ማየት ትችላላችሁ። እዛ ጋር ነው ኮንተንት ክሬት ማድረግ የጀመርኩትና ማለት ነው በጣም ከባድ ነበር። ታምር እኮ አይደለም የሰራሁት ነገር የሆነ በቃ ኃጢአት እኮ አልሰራሁኝም፣ ግን በቃ ፈራሁ። በጣም ፈራው። በቃ የማያስፈራ ያልነበረ ነገር ነው ሲያስፈራኝ የነበረው ሲያስጨንቀኝ የነበረውና እንደዛ እየፈራው በዛ ፍርሃት ውስጥ ሆኜ ኮንተንት ክሬት ማድረግ ጀመርኩኝ እላችኋለሁ። እና በጣም የማደንቃቸው ሰዎች ነበሩ በዛ ሰዓት ማለት ነው። እኔ በጣም ወዳጅ አሁንም ድረስ የማዳመጣቸው ሰዎች ነበሩ። እንደ ዮናስ ሞ ዩቲዩበር፣ ሲዲዲያ፣ እንደነ ከውጪ እንደ ታንኩር እንደ ሌላ ምናምን ያሉ ሰዎች ታውቋቸዋላችሁ ብዬ አስባለሁና እነሱ ነበር ማዳመጠው። ከዛ በኋላ ኮንተንት ክሬት ማድረግ ጀመርኩኝ። እንደኮሮጆ ውስጥ ያ ፓሽን ነበርና ጀመርኩኝ። ከዛ ልጀምር ስል ያ ፍርሃት ተሰማኝ። በጣም የምሬ ነው። ሰው መገደል ያህል በቃ ሰው ገድዬ ሰው ገድሎ የሚፈራ ሰው ስሜት ታውቃላችሁ። ካልገደላችሁ ነገር አይገባችሁም። ብቻ እንደዚህ አይነት ስሜት ተሰማኝ ማለት ይቻላል። በቃ በጣም ትልቅ ስሜት ነው የተሰማኝ፣ ፍርሃት ማለት ነው። ከዛ በኋላ ያንን ኮንተንት ክሬት ማድረግ ጀመርኩኝ። ግን ምንም ከዛ በኋላ ምንም የተፈጠረ አዲስ ነገር የለም። የማቴ በቃ ምንም ያን ያህል ትልቅ ነገር አይደለም የሚሰራው። ሰራው በቃ ለራሴ ነው የምሰራው። እና ደግሞ ይሄ የሰራሁት ነገር ማለት ኮንተንት ክሬት ማድረጌ ደግሞ ለእኔ ትልቅ እድል እንደሆነ አውቃለሁ። ማለት ለእኔ ትልቅ እድል ነው ትላችሁ አሁን እንደዚህ ሆኜ ልታዩ ይችላላችሁ። ጀስት ስቱዲዮ ውስጥ ላልቀርጽ እችላለሁ። ጥሩ ካሜራ ሊኖረኝ ይችላል። ሌላ ጊዜ በምን ካሜራ እንደምቀርጽ ማሳያችኋለሁ ማለት ነው። ምን ሴት አፕ አድርጌ እንደምቀርጽ ሌላ ጊዜ ያሳያችኋለሁ። ላይኖረኝ ይችላል፣ ግን ወደፊት እውነቴን ጠብቁ። ከምሬን አይስበርት የምር በጣም ትልቅ ሀሳብ አለኝ እንደማደርገው ደግሞ እርግጠኛ ነኝ ማለት ነው። እና በዛ ውስጥ ነው ያለፍኩት ስላችሁ ፍርሃትን አውቃለሁ። በጣም ከባድ ነገር ነው ፍርሃት። ግን ደግሞ የምነግራችሁ ነገር አሁን መጀመሪያ ስትፈሩ ማለት ነው እያደረጋችሁት ያለው ነገር ምንድን ነው? ጥሩ ነው መጥፎ ነው ብዬ ያሰብኩት መጀመሪያ ያን ነው። ከዛ በኋላ ፈጣሪ የሚያስቀይም ነው ማንንም የሚያስቀይም ነው። ማንንም የሚያስቀይም ነገር አይደለም ያደረኩት። ማንንም አያስጠላም፣ ማንንም አያስቀይም የማደርገው ነገር አይደል። ስለዚህ ማድረግ ነው ለኔ የሚጠቅመኝ ነገር ከሆነ ማንንም የማያስቀይም ከሆነ ከፈጣሪ ጋር የማያጣላኝ ነገር እስከሆነ ድረስ ማድረግ ነው። ሌላ ምንም ወደ ኋላ የሚያስብል ነገር የለም። ያንን በቃ ቆርጬ የተነሳሁትና ጀስት ማንንም እስካፋ ድረስ ማድረግ መፍትያችን ነው ማለት ነው። ኃጢአት እስካልሆነ ድረስ እና መጀመሪያ የሆነ ነገር ልታደርጉ ስታስቡ ማለት ነው ምን የምታገኙትን ነገር እንዲሁም ደግሞ ያ የምታደርጉት ነገር ማንን እንደሚያስከፋ ማንን እንደሚያስደስት ለይታችሁ ማወቅ አለባችሁ። ደግሞ ትልቁ ነገር ከፈጣሪያችሁ ጋር የሚያጣላ ነገር መሆን የለበትም ብዬ አስባለሁ። ያ የምታደርጉት ነገርና እኔ ኮንተንት ክሬት ማድረጌ ማንንም አያስቀይም። ጀስት የሆነ መስመር የነበረብኝ እንትን ግን ነበር። የሆነ በቃ መስመር የነበረብኝ ምድረሱ ይሄ የሚባለው በቃ አጥር ነበር። የሆነ ማለፍ የነበረብኝ ቦታ ነበርና ይሁን አንድ እርምጃ ከፍ እንዳልኩ ነው የሚሰማኝ። ክብር አሁን ማለት ነው አንድ እርምጃ እንደተራመድኩ ነው የሚሰማኝና ማድረግ የፈለጋችሁት ነገር የሆነ ማድረግ ፈልጋችሁ የምትፈሩት ነገርና በጣም አስፈላጊ መስሎ የተሰማችሁ ነገር ያ ነገር በእርግጠኛ መክሊታችሁ ሊሆን ይችላልና ዶንት ነቨር ጊቭ አፕ። ክብሬ ደቁም ነገር ምላችሁ ማለት ነው። በፍጹም ተስፋ አትቁረጡ። በተለይ ደግሞ የሆነ በቃ የሚያለፋችሁ ነገር የሆነ የሚያስጨንቃችሁ ነገር በቃ ያ መውጫችሁ ነው ማለት ነው። በቃ የምሬ ነው። እና እንደዛው እያሰብኩኝና አሁን በቃ እኔ ተሰጦኝ ነው እያስባለሁ እንደዚህ ማውራት ቁጭ ብሎ እንትን ማለት በቃ እኔ ተሰጦኝ ነውና
ማስተማር በጣም ነው ደስ የሚለኝ። ሳስተምረው ደግሞ ይሳካልኛል። የምናገረው ነገር ወዲያው ሰው ስለሚገባው ማለት ነውና በጣም አሪፍ ነገር ያ መክሊታችሁ ሊሆን ይችላልና እኔ ግፉበት ነው ብላችሁ በጣም ሂዱበትና እኔ ፍርሃት ምን አንድ እስከጀምሩ ድረስ ነው እውነቴን ነው። ዘ ፈርስት ስቴፕ ኢዝ ሃርደስት አይደለም የሚባለው ኦልዌይስ ሃርደስት ነው። የመጀመሪያው ስቴፕ እስክትለምዱት ድረስ ሃርደስት ነው። ግን ከጀመራችሁት በኋላ ሁሉም ነገር ማለት ነው በቃ ምን በሉት ስትሬት ነው። እስከተጀምሩበት ድረስ ግን በጣም ኤቨረስት በሉት ጋራ በሉት በጣም ነው የሚከብደውና ከጀመራችሁት በኋላ ሁሉም ነገር ነው የሚሆነውና መጀመር ከሁሉም ነገር ይበልጣል። መጀመሪያ ጀምሩት። በቃ ሰነፍ ሰው ጎበዝና ሰነፍ የሚለየው መጀመሩ ነው። በቃ ጀመራችሁ በዲሲፕሊን መቀጠል ማለት ነውና ከጀመራችሁ ሁሉም ነገር ይስተካከላችሁ አንዴ እስከጀምሩት ድረስ ነው። እና የምትፈሩት ነገር በእውነት የምትፈሩት ፍራቻ አለባችሁ። ነገር ግን የምትችሉት ነገር ተሰጧችሁ መክሊታችሁ ሊሆን ይችላልና መክሊታችሁን ቀብራችሁ ወደ ጥልቁ እንዳትጣሉ ማለት ነው። እንደ አንዱ ባለ መክሊት እንዳትሆኑ ካሁኑ ሰርታችሁ መለወጥ ትችላላችሁ ብዬ አስባለሁ። እና ፈጣሪያችሁ የማያስቀይም ነገር ከሆነ ምንም የማያስፈራ ነገር የለም። ሰውን መፍራት እኮ አሪፍ ነገር ነው። ግን ሰውን እንደ አምላክ ከአምላክ በላይ መፍራት ደግሞ በጣም በጣም የሚያስቀይም ነገር ነው። የጣዖት ስራ ነው። የጣዖት አምልኮ ስለሚሆን ማለት ነው። ጀስት በቃ መጀመር ቢግን ስታርት ማድረግ ከዛ በኋላ ራሱ ፍሎ ያደርጋል። የሚገርማችሁ ነገር ፈጣሪ ይረዳችኋልና እኔ በዛ አምናለሁና ከዚህ በኋላ እንደዚህ ኮንተንት ክሬት ማድረግ እቀጥላለሁ። እኔም በጣም ነው የምፈረው በነገራችን ላይ። እናንተም ኮንተንት ክሬት ማድረግ ልትፈልጉ ትችላላችሁ። ግን አንዴ እስክትጀምሩ ድረስ ነው። እውነቴን ነው የምላችሁ። የትኛውም ነገር አንዴ እስክትጀምሩ ድረስ ነው። ከለመዳችሁት በኋላ ማለት ነው በጣም ሁሉም ነገር ኢዚ ነው። በቃ እስክትለምዱ ድረስ ነው። ሁሉም ነገር ልምድ ነው በቃ። እና እንደዛ ማድረግ ከጀመራችሁ በኋላ ሁሉ ነገር መቀጠል ትችላላችሁ ብዬ አስባለሁ ማለት ነው። አንዴ እስክትጀምሩ ድረስ ነው። እና እኔ እንደዛ ማድረግ ጀመርኩኝ። ይሄው አሁን ኮንተንት ክሬት አድርጋለሁ። አልጨነቅም እኔ ለብዙ ነገር ማለት ነው። ውስጥ ያለውን ነገር ነው የምናገረው። ምንም እኔ ኮንተንት ክሬት ማድረግ የጀመርኩበትን ያየሁትን ነገር ኤክስፒሪየንስ ያደረኩትን ነገር ነው እንጂ የምነግራችሁ ጀስት እኔ ከየትም እንትን ብዬ ምናምን አይደለም የምነግራችሁ። ሰው የተናገረውን ነገር አይደለም የምነግራችሁና ኤክስፐሪመንት ያደረኩትን ነገር ነው የምነግራችሁ፣ ያየሁትን ነገር ማለት ነው። እና እናንተም መጠቀም ትችላላችሁ ብዬ አስባለሁ። እና መጀመር ብቻ ነው። አንዴ ጀምሩት። ከዛ በኋላ ታዩታላችሁ ሁሉ ነገርና ሌስ ቢግን ስታት ምንም የሚያስፈራ ነገር የለም። ከምሬ መፍራት ካለባችሁ ፈጣሪያችሁ ፍሩ። እንደውም ስለ መፍራት ምናምን ያወራሁበት እንደውም ሰው መፍራት ራሱ እንደ ጣዖት አምልኮ እንደሆነ መጽሐፍ ቅዱስ ላይ ሁሉ ተጽፏል። ሄዳችሁ ማንበብ ትችላላችሁ። እግዚአብሔር መፍራት ነው አስፈላጊ ነገር። ቲክቶክ ላይም ሄዳችሁ ፔጅ ማግኘት ትችላላችሁ። ወደ 5 ነው አይ ቲንክ እዛ ቪዲዮ የተሰሩ ቪዲዮዎች አሉ ስለ ፍርሃት ማለት ነው። እሱ ሄዳችሁ ማየት ትችላላችሁ ማለት ነው። ስክራይብ ማድረግ እንዳትረሱ። ዛሬ ባታርጉ የሆነ ቀን ታርጉታላችሁ እርግጠኛ ነኝ 100% ማለት ነው። ስላዳመጣችሁ በጣም አመሰግናለሁ። እንደሰራላችሁ የምትፈልጉት ኮንተንት ካለ ዲኤም አድርጉልኝ፣ ማንም እታችሁ ኮሜንት ላይ ጻፉልኝ ማለት ነው። ስላዳመጣችሁ በጣም አመሰግናለሁ። በሚቀጥለው እንገናኛለን። ባይ ባይ።